ትራምፕ የአሜሪካን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ የ10% መነሻ ታሪፍ ጨመሩ። ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቅ የተባለውን ወታደራዊ ጥሪ አቀረቡ። እነዚህንና ተጨማሪ ዜናዎችን አብረን እንከታተል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃዎቹ። በመጀመሪያም ትራምፕ የአሜሪካን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ የ10% ዝቅተኛው የመነሻ ታሪፍ ወይም ሚኒመም 10% ቤዝላይን ታሪፍ አስታወቁ። አንዳንድ ሀገራት እስከ 49% ታሪፍ የተጫነባቸው ቢሆንም ሌሎች ሀገሮች ዝቅተኛው 10% ታሪፍ ከነገ ጀምሮ እንደሚጣል ገልጸዋል። ኢትዮጵያም 10% ታሪፍ ከተጫነባቸው ሀገራት መካከል አንዷ ናት። ዛሬ የነጻነት ቀን ነው ያሉት ትራምፕ ዛሬ የአሜሪካ ኢንዱስትሪ እንደገና የተወለደበት እና አሜሪካ እንደገና ሀብታም የሆነችበት ቀን ነው ተብሎ ይታወሳል ብለዋል። የአሜሪካው ፕሬዝዳንት ከእኩለ ሌሊት ጀምሮ በሁሉም የውጭ ሀገር ተመርተው ወደ አሜሪካ የሚገቡ ተሽከርካሪዎች ላይ 25% ታሪፍ ይጣላል። ንግድን በተመለከተ አንዳንድ ጊዜ ጓደኛ ከጠላት የከፋ ነው ሲሉ በተለይ ደቡብ ኮሪያንና ጃፓንን የመሳሰሉ ሀገራትን ለመወረፍ ሞክረዋል። በደቡብ ኮሪያ ውስጥ ከተሰሩ መኪኖች ከ80% በላይ የሚሸጡት በደቡብ ኮሪያ ነው። በጃፓን ከሚሸጡት መኪኖች ውስጥ ከ90% በላይ የሚሆኑት በጃፓን ውስጥ ነው የሚሰሩት። በአሜሪካ የተሰሩ መኪኖች በሀገር ውስጥም ሆነ በእነዚህ ሀገሮች ውስጥ አነስተኛ የገበያ ድርሻ ነው ያላቸው። የአሜሪካው ፎርድ መኪና በሌሎች ሀገራት የሚሸጠው በጣም ትንሽ ነው ሲሉ የነበረው ፖሊሲ የአሜሪካን ኢንዱስትሪዎች እንዲያሽቆለቁል ማድረጉን ገልጸው ለዚያም ነው እኩለ ሌሊት ላይ በሁሉም የውጭ ሀገር መኪኖች ላይ 25% ታሪፍ የምንጥለው ሲሉ ትራምፕ ተናግረዋል። የውጭ ሀገር መኪና ሆነው ግን የሚሰሩት በአሜሪካ ውስጥ ከሆነ ግን ታሪፍ አይጣልባቸውም። ይህ ያስቆጣት ካናዳ ከአሜሪካ በሚገቡ ተሽከርካሪዎች ላይ የ25% ታሪፍ ትጥላለች ሲሉ ጠቅላይ ሚኒስትር ማርክ ካርኒ አስታወቁ። የትራምፕ ታሪፍ ከውጭ ወደ አሜሪካ በሚገቡ ተሽከርካሪዎች ላይ ዛሬ ተፈጻሚ ሆኗል። የካናዳው ጠቅላይ ሚኒስትር ትላንት ትራምፕ በሀገራቸው ላይ ለጣሉት 25% ታሪፍ ዛሬ እርሳቸውም በተመሳሳይ በአሜሪካ መኪኖች ላይ 25% ታሪፍ በመጨመር ምላሽ ከሰጡ በኋላ ማብራሪያ ሲሰጡ ታሪፎቹ የሚተገበሩት ከዩኤስኤምሲኤ ወይም ከአሜሪካ፣ ካናዳ፣ ሜክሲኮ የጋራ ነጻ ንግድ ስምምነት ጋር በማይጣጣሙ አውቶሞቢሎች ላይ ብቻ ነው ሲሉ ተናግረዋል። ካርኒ ታሪፍ ከሜክሲኮ የሚመጡ የመኪና መለዋወጫዎችና የተሽከርካሪዎችን አይጎዳም ሲሉም አብራርተዋል። በሌላ ዜና ፑቲን ለአዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ አደረጉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160,000 ወንድ ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወር የሚጀመረው ወቅታዊ ስልጠና ለ1 ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር። አክለው በተጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር ምክትል አድሚራል ቭላዲሚር ሲምሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ
ሙከራ እያደረገችበት ባለው ወቅት ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ እያቀረበች ነው። ማክሰኞ ዕለት ሩሲያ በኬርሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45000 ሰዎች ያለ ኤሌክትሪክ ኃይል እንደቀሩ ዩክሬን ተናግራለች። ምንም እንኳ ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለውም የኃይል ማመንጫን ላለመምታት ተስማምታ ነበር። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150,000 የምልምል ወታደሮች ምዝገባ ማድረጓ ይታወሳል። ከዚህ ቀደም የወታደሮች ምልመላ ዕድሜ ገደብ 27 የነበረ ቢሆንም ይህ የዕድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። ለአሁኑ ያስኩላችሁ ዜናዎች እነዚህ ነበሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለአሁኑ አበቃን።